የአባይ ቲዩብ ቤተሰቦች እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንግዲህ ዛሬም የተገናኘ ነው ከኘ እስከ ወ ያሉ የአማርኛ ፊደላትን በእንግሊዘኛ አብረን ለማንበብ ወይም ለማወቅ ነው። ስለዚህ እነዚህን አብረን እናያለን። አብራችሁን ቆዩ። እንግዲህ በትናንትናም ከትናንትና በፊትም እያየን ነበር ሌሎችን ፊደሎች ከሀ ጀምረን ማለት ነው። ዛሬ ደግሞ ሶስተኛ ቀናችን ነው። አይ ቲንክ እነዚህን እናያለን ማለት ነው። የአማርኛ ፊደሎች ናቸው። በእንግሊዘኛ እንዴት ማንበብ እንዳለብን ወይም እንዴት መጻፍ እንዳለብን ማለት ነው አብረን የምናይ። ተከታተሉኝ። እንደተለመደው እየጻፋችሁ በደንብ ተከታተሉኝ። እንዲሁም በውስጥ መስመር መማማር የምትፈልጉ ካላችሁ በኢሞ፣ በቴሌግራም እንዲሁም በዋትስአፕ አማራጮች እናስተምራለን። በተመቻችሁ ሰዓት አመቻችተን ማስተማር እንችላለን ማለት ነው። ደውሉ። እሺ አብራችሁን ቆዩ። እንግዲህ ከኘ ጀምሮ ነው የምናይ ብያችኋለሁኝ። የመጀመሪያ ፊደላችን ኘና የኘ ቤተሰቦች ናቸው። እስኪ መጀመሪያ በአማርኛ የኘን ቤተሰብ እንቁጠር፣ ከዛ ወደ እንግሊዘኛ አጻጻፋቸው እንሄዳለን። እሺ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ፣ ኟ ይሆናል አማርኛ። ስለዚህ ወደ እንግሊዘኛ አጻጻፋቸው ስንሄድ ኘ ለማለት ጂ ኤን ኢ ይሆናል ማለት ነው። እዚህ ጋር እንግዲህ ጂ የኘ ቤተሰብ ላይ ምን ጊዜም ጂኤን ምንድናት? ኮንስታንት ናት ወይም ኮመን ናት። ኮመን ማለት ምንድነው? ሁሉም ላይ ታስፈልጋለች ወይም ሁሉም ጋር ትጽፋላችሁ። እሺ ይሄ ህግ ነው። ልክ በትናንትና ትምህርታችን እንዳልኳችሁ ይሄንን ለምን ለማንበብ እንዳያስቸግራችሁ ወይም እንዲቀላችሁ ይሄንን ማየት ወይም ማወቅ አስፈላጊ ነው ማለት ነው። ስለዚህ የኘ ቤተሰብ ላይ ጂኤንን ሁሉም ጋር ጂኤን ትጻፋለች። እንግዲህ ልዩነቱ ምንድነው? አሁን አብረን የምናየው ሆኖ ቫውል ወይም አናባቢዋ ትለያያለች። እሷ እናያለን። ስለዚህ የመጀመሪያው ምንጊዜም የመጀመሪያ ፊደሎች ኢ ነው ብለናል፣ በብዛት ማለት ነው። ቫውል የሚወስዱ ወይም አናባቢ ኢ። ስለዚህ ኘ ስንል ጂ ኤንን እንጽፋለን። ለሁሉም የኘ ቤተሰብ ጂኤንን ስለምንጽፍ ማለት ነው። ከዛ አናባቢ ኢን እናስገባለን። ጂኤን ኢ ይሆናል። ወደ ሁለተኛ ፊደል ወደ ኙ ስንሄድ ደግሞ ምን ይሆናል? ጂ ኤን ያው እንደ ሌሎቹ ይገባል። ለምን የኘ ቤተሰብ ጂኤን ነው። ጂኤን ትጽፋላችሁ ብያለሁ የኘ ቤተሰብ ላይ። ከዛ ሁለተኛ ፊደል ደግሞ ምን ብለናል? እስኪ ንገሩኝ። በትናንት በፊትም በተማማር ነው ሁለተኛ ፊደሎች አናባቢ ማንን ይወስዳሉ ብያለሁ? ዩን። ስለዚህ ዩን ትጽፋላችሁ ማለት ነው። በጣም ቀላል አይደል? ጂኤን የኘ ቤተሰብ ላይ ጂኤንን መጀመሪያ ትጽፋላችሁ። ቀጥሎ የመጀመሪያ ፊደል ነው ሁለተኛ ፊደል ነው ወይ ሶስተኛ ፊደል ነው ብላችሁ ማወቅ አይደል? ኙ ሁለተኛ ፊደል ስለሆነ ዩ መስት ቢ ራይት ዩ። ኦኬ ዩን ትጽፋላችሁ ማለት ነው። ስለዚህ ጂ ኤን ዩ የሚል እንትን ይሰጠናል ማለት ነው። ከዛ ወደ ሶስተኛ ፊደል ወደ ኝ ስንሄድ አሁንም ኝ ላይ ይሄንንም እንደምትመልሱልኝ በጣም እርግጠኛ ነኝ። መጀመሪያ እንዳልኳችሁ ጂኤንን ትጽፋላችሁ። ለምን የኘ ቤተሰብ ስለሆነ ጂኤንን ከጻፋችሁ በኋላ ኝ የመጀመሪያ ናት ሁለተኛ ናት ወይ ሶስተኛ ናት የምትለዋን ታዩና ሶስተኛ ፊደል ናት። ስለዚህ ሶስተኛ ፊደሎች ደግሞ አናባቢ ወይም ቫውል አይን ይወስዳሉ ብያችኋለሁ። ስለዚህ አይን ታስገባላችሁ። ጂ ኤን አይ ይሆናል ማለት ነው። ኝ እሺ፣ በጣም አሪፍ። አሁን አራተኛ ፊደል ኛ ላይ ደርሰናል ማለት ነው። የኘ ቤተሰብ አራተኛ ፊደል ኛ ጋም ስጽፉ በተመሳሳይ እንግዲህ መጀመሪያ የኘ ቤተሰብ ምን ብያችኋለሁ? እስኪ ንገሩኝ። ጂኤን ትጽፋላችሁ። ለምን የኘ ቤተሰብ ስለሆነች ማለት ነው። ቀጥሎ ስንተኛ ፊደል ናት? አናባቢዋን ለመጻፍ ወይም ለማወቅ ስንተኛ ፊደል ናት ብላችሁ በቀላሉ ማየት ነው። እሺ ስንተኛ ፊደል ናት? አራተኛ ፊደል አይደል? አራተኛ ፊደል ምን ብያችኋለሁ? አናባቢ ማንን ነው የሚወስድ? ኤን አይደለም፣ አይን አይደለም፣ ዩን አይደለም፣ ወይም ኢን አይደለም። አራተኛ ፊደል ማንን ነው የሚወስድ? ኤ። ስለዚህ ኤን ትጽፋላችሁ። ጂ ኤን ኤ ይሆናል ማለት ነው። ኛ በጣም አሪፍ። ቀጥለን አምስተኛ ፊደል የኘ ቤተሰብ ኘ ላይ ደርሰናል ማለት ነው። ኘ እንላታለን። አምስተኛ ፊደል እችን ደግሞ ስንጽፍ አሁንም መጀመሪያ ጂኤንን እንጽፋለን ልክ እንደ ሌሎቹ ማለት ነው፣ እንደኛ ቤተሰብ። ቀጥሎ አምስተኛ ፊደል ምን ብያቸዋለሁ? በትናንትና ትምህርታችን ህግ ነው። አይ ኢን ምን ጊዜም ኦልዌይስ ዩ መስት ቢ ራይት አይ ኢ። ኦኬ አይ ኢን ትጽፋላችሁ ለአምስተኛ ፊደል ሲሆን፣ ስለዚህ ጂኤን አይ ኢ ይሆናል ማለት ነው። አምስተኛ ፊደል ጂኤን አይ ኢ። ኦኬ
ከዛ ኝ ላይ ደረስን። ኝ ደግሞ ሳድስ ወይም ስድስተኛ ፊደል እንላታለን። ከዚህ ጋር ደግሞ ምን ብለናል? በትናንትናም ከትናንት በፊትም በተማማርነው መሰረት ሳድስ ወይም ስድስተኛ ፊደሎች ምንድነው? ምንም አይነት ቫውል አይወስዱም ማለት ነው። ኮንሶናንታቸው ይቀመጣል። ስለዚህ ኝ ላይ ማንም ይቀመጥ ጂ ኤን እናስቀምጣለን። አለቀ። ሌላ ምንም አይነት አናባቢ ኤ ወይም ኢ ምናምን አናስገባም። በዚህ መሰረት ትጽፋላችሁ ማለት ነው። ከዛ ኞ ደግሞ የኛ ቤተሰብ ስንተኛ ፊደል ነው? ሰባተኛ ፊደል ነው ማለት ነው። ስለዚህ መጀመሪያ ጂኤንን እንጽፋለን ማለት ነው። እንደ ማንኛውም የኛ ቤተሰቦች ጂኤን እንጽፋለን። ቀጥለን ኞ ስንተኛ ፊደል ነው ንገሩ እስኪ። መቼም ይሄን በትክክል ታውቁታላችሁ። ሰባተኛ ፊደል አይደል? ሰባተኛ ፊደሎች ደግሞ አናባቢ ወይም ቫውል ማንን ይወስዳሉ ብያችኋለሁ? ኦን አይደለ? ስለዚህ ኦን ስታስገቡ ጂኤንኦ ይሆናል ማለት ነው። በዚህ መሰረት ታስቀምጣላችሁ። በጣም ጥሩ። ቀጥሎ ኟ ላይ ደርሰናል። ኟ ዲቃላ ሆሄ ወይም ውስብስብ ፊደል እንላታለን። እችም በተመሳሳይ ጂኤንን እንጽፋለን። ለምን? የኘ ቤተሰብ ስለሆነች ማለት ነው። ከጂኤን በኋላ ማንን መጻፍ አለብን? ዲቃላ ሆሄዎች ላይ ዩኤ እንጽፋለን። ዩኤ አናባቢ እናስገባለን ማለት ነው። ከዛ ሲነበብ ጂ ኤን ዩ ኤ ይሆናል ማለት ነው። በጣም ጥሩ። ስለዚህ እኛና የኛን ቤተሰብ በዚህ መሰረት ትጽፋላችሁ። በእርግጠኝነት ይሄንን በደንብ አቀላጥፋችሁ መጻፍ እንደምትችሉ እተማመናለሁ። ቀጥለን ወደ አ ቤተሰብ እንሄዳለን። እንግዲህ ከአማርኛ ፊደሎች ለየት ያለች እቺ የአ ቤተሰብ ናት። የአ ቤተሰቦች እንግዲህ እስኪ መጀመሪያ ለማንኛውም በአማርኛ ፊደሎቹን እንቁጠርና ወደ እንግሊዘኛ ትርጉማቸው ወይንም አጻጻፋቸው እንሄዳለን ማለት ነው። አ ኡ ኢ አ ኤ እ ኦ። በጣም ጥሩ። ይህ እንግዲህ አና የአ ቤተሰብ ነው። እነዚህ እንደምታዩቸው ለየት ይላሉ አይደለ? እስካሁን ካየናቸው ፊደሎች በእንግሊዘኛ አጻጻፍ እስካሁን ካየናቸው ሁሉ ሀለ ሀመር ሀ መሰረ ሸ እያልን መጣናል። እንግዲህ እነዚህ ለየት ያሉ ናቸው። አ ስንል ማንን ነው የሚወስድ? ኤን ብቻ ነው። እነዚህ በሙሉ ምንድናቸው? ከዚህ ጋር የምታዩቸው ቫውልስ ወይም አናባቢ አይደል? እስካሁን እየተጠቀምናቸው እንደ አናባቢ የተጠቀምንባቸው ናቸው። ስለዚህ እነዚህ ምንድነው? ሁሉም አናባቢ ወይም ቫውል ነው የሚወስዱ። ለዛውም ደግሞ በብዛት አንዳንድ ነው የሚወስዱ። የመጀመሪያው ኤ ለማለት በአማርኛ ስትጽፉ እችን ኤ መጻፍ ነው። ኤ አ ለማለት አ ለማለት ኤን ነው የምጽፉ ማለት ነው። ስለዚህ አ ማለት በእንግሊዘኛው ስትጽፉ ኤ ይሆናል። ኡ ብላችሁ ለመጻፍ ደግሞ ማንን ትጽፋላችሁ? ዩ ይሆናል ማለት ነው። ኢ ስትሉ ደግሞ አይ ትሆናለች። አይ ብቻ። እሺ እዚህ ጋር አይ ናት። አይ። ከዛ አራተኛ ፊደል አ ስንጽፍ ደግሞ እቺ ኤን ትወስዳለች። ልክ እንደ መጀመሪያዋ ፊደል ኤን ትወስዳለች ማለት ነው። ከዛ አምስተኛ ፊደል ኤ ስንል ደግሞ ኢን ይወስዳል። ኢ ይሆናል ማለት ነው። እሺ ከዛ ወደ ስድስተኛ ፊደል ደግሞ ማንን ትወስዳለች? ኢን ብቻ ትወስዳለች። ኢ። እሺ ከዛ ሰባተኛ ፊደል ኦ ደግሞ እችን ራሷ ኦ ትወስዳለች ማለት ነው። ኦን ትወስዳለች ማለት ነው። እንግዲህ ወደ እንግሊዘኛ ስንቀይረው ስለዚህ እነዚህ ሁሉም እንግዲህ የመጀመሪያ ፊደል ኤን ብያቸዋለሁ። ይሄ ለየት ይላል። ያው እነዚህን መሸምደር ነው። እሺ ከሌሎች ፊደሎች ስለሚለዩ ማለት ነው። ያው ሁለተኛ ፊደል ላይ አሁን በብዛት ዩን እንደምናስገባው ኡ ላይ ዩ ብቻ ትወስዳለች። ኢ ላይ በብዛት አይን ታስገቡ አይደለ? አይን ታስገባለች። እነዚህ ምንድነው ለመሸምደር ከተቸገራችሁ እነዚህ አናባቢዎችን ብቻ ቫውል ናቸው ብያቸው አናባቢዎችን። ከዛ አራተኛ ፊደል ኤን ይወስዳል ብያቸዋለሁ። እዚህ ጋር ኤን ብቻ እንጽፋለን። አምስተኛ ፊደል ኒ አይደለ? አይ ይወስዳል ብያቸዋለሁ። እዚህ ጋርም ኤን ታስቀምጣላችሁ። ከዛ ስድስተኛ ፊደል እች ትለያለች፣ ኢ ትሆናለች። ሰባተኛ ፊደል ኦ በብዛት ይወስዳል። ስለዚህ ኦን በዚህ መልኩ ትጽፋላችሁ ማለት ነው። ስለዚህ የተወሰነ በእርግጥ ይሄ ለየት ይላል። ይሄንም እንግዲህ መሸምደድ ነው። ቀላል ነው አይደለ? ደጋግማችሁ ብታዩት የሚያዝ ነገር ነው ማለት ነው። እሺ ቀጥሎ እንግዲህ የምናየው ማንን ነው? የከን ቤተሰብ ነው ማለት ነው። እንግዲህ የከ ቤተሰብ ላይ ያው መጀመሪያ የከን ቤተሰብ እስኪ በአማርኛ እንቁጠርና ከዛ ወደ እንግሊዘኛ ትርጉሙን እንሄዳለን ማለት ነው። ከ፣ ኩ፣
ኪ ካ ኬ ክ ኮ ኳ ይሆናል ማለት ነው። እሺ ወደ እንግሊዘኛ ትርጉሙ ስንሄድ ከ ለማለት ማንን ኬ ኢ ይሆናል ማለት ነው። እንግዲህ የከቤተሰብ ላይ ኬ ምን ጊዜም ኬን ትጽፋላችሁ። እሺ ኬ ትጻፋለች የከቤተሰብ ላይ። ከዛ የመጀመሪያ ፊደል የሁለተኛ ፊደል እያላችሁ በህጉ መሰረት መጻፍ ነው። ከ ስንል ኬ እንወስዳለን ብያችኋለሁ። ከዛ የመጀመሪያ ፊደሎች ማንን ይወስዳሉ ብለናል? ኢን። በዛ መሰረት ኢን እንጨምራለን። ኬ ኢ ይሆናል ማለት ነው። ወደ ሁለተኛ ፊደል ወደ ኩ ስንሄድ ደግሞ አሁንም መጀመሪያ ኬን እንወስዳለን። ተነባቢ ኬ ናት። ሁሉም የከቤተሰብ ላይ ተነባቢ ወይም ኮንሶናንት ኬ ናት ብያችኋለሁ። ኬን ትጽፋላችሁ ምንጊዜም ኬን ስለምንጽፍ ማለት ነው። ከዛ ሁለተኛ ፊደል ናት አይደል ኩ። ስለዚህ ሁለተኛ ፊደል ዩን ትወስዳለች ብያችኋለሁ። በዛ መሰረት ኬ ዩ ይሆናል ማለት ነው። ኬ ዩ ኬዩ ኩ ይሆናል ማለት ነው። እሺ በጣም ጥሩ። ቀጥለን ሶስተኛ ፊደል ኪ ላይ አሁንም ስንሄድ መጀመሪያ ኬ ኮንሶናንት ወይም ተነባቢዋ ኬ ናት። የከቤተሰብ ላይ ሁሉም ከን ትጽፋላችሁ። ከዛ ኬን ከዛ ሶስተኛ ፊደሎች ማንን ይወስዳሉ ብለናል? አይን። በዛ ህግ መሰረት አይን ስንጨምር ኬ አይ ይሆናል ማለት ነው። ከዛ አራተኛ ፊደል ካ ላይ ስንደርስ ደግሞ አሁንም ኬን እንጽፋለን። ምንጊዜም ኬ ትጻፋለች ተነባቢ ናት ብያችኋለሁ። ከዛ አራተኛ ፊደሎች ምንጊዜም ቫውል ወይም አናባቢ ኤን ይወስዳሉ ባልነው መሰረት ኤን እንጨምርበታለን። ሲነበብ ኬ ኤ ይሆናል ማለት ነው። ከዛ ወደ አምስተኛ ፊደል ወደ ኬ ስንሄድ ደግሞ አሁንም ያው ኬን ምንጊዜም ከቤተሰብ ስለሚወስድ ኬን እንጽፋለን። ከዛ አምስተኛ ፊደል ስለሆነች አምስተኛ ፊደሎች አይን ይወስዳሉ ባልነው መሰረት አይን ስንጨምርበት ኬ አይ ኢ ይሆናል ማለት ነው። ከዛ ክ ደግሞ ስድስተኛ ፊደል ናት። እዚህ ጋር ደግሞ ክ ላይ ማንን ብቻ ነው የሚወስድ? ኬን ብቻ ነው የሚወስድ አይደል? ምንም አይነት ቫውል ወይም አናባቢ አይወስድም። ስድስተኛ ፊደሎች ላይ ሁሉም እንደዛ ናቸው ብለናል አይደል? በዛ መሰረት እዚህ ጋር ኬን እንጽፋለን ማለት ነው። ኬን እንጽፋለን። ከዛ ኮ ላይ ደርሰናል ማለት ነው። ኮ ደግሞ ሰባተኛ ፊደል ናት። ሰባተኛ ፊደሎች ደግሞ እንግዲህ ኬ ያው የከቤተሰብ ሁሉም ኬን ስለሚወስዱ ኬ ተነባቢ እንወስዳለን። ከዛ ሰባተኛ ፊደል ኦን ይወስዳሉ አይደል? ስለዚህ ኦን እንጨምርበታለን። ኬ ኦ ይሆናል። ኳ ደግሞ ዲቃላ ሆሄ ናት። ዲቃላ ሆሄዎች ደግሞ እንግዲህ መጀመሪያ ኬን እንጽፋለን። ከዛ ዲቃላ ሆሄዎች ዩኤን ይወስዳሉ ባልነው መሰረት ኬ ዩ ኤ ይሆናል ማለት ነው። በዚህ መሰረት ይጻፋል። በጣም አሪፍ። ቀጥለን ወደ ሀ ቤተሰብ እንሄዳለን። እሺ መጀመሪያ እንግዲህ እንቁጠር የሀን ቤተሰብ ሀ ሁ ሂ ሃ ሄ ህ ሆ ኋ። እሺ የመጀመሪያ ሀ ለማለት እንግዲህ የሀ ቤተሰብ ሁሉም ኤችለው ልክ እንደ ሀ ቤተሰብ። እሺ ከሀ ቤተሰብ ጋር ባይዘው ተመሳሳይ ናቸው እነዚህ የእንግሊዘኛ አጻጻፋቸው ማለት ነው። ስለዚህ ሁሉም ጋር ኤችን ታስገባላችሁ። ከዛ የመጀመሪያው ሀ የመጀመሪያ ፊደል ስለሆነ ኢን ይወስዳል። ኤች ኢ ይሆናል ማለት ነው። ሁሌ ስንሄድ ደግሞ ኤች ምንጊዜም ለሀ ቤተሰብ ኤችን ልክ እንደ ሀ ቤተሰብ ማለት ነው ኤችን ይወስዳል። ከዛ ሁለተኛ ፊደል ዩ እንጽፋለን ባልነው መሰረት ኤች ዩ ይሆናል ማለት ነው። ሶስተኛ ፊደል ላይ ሂ ላይ ደግሞ ኤች አይ ይሆናል። አራተኛ ፊደል ላይ ስንደርስ ምን ይሆናል? ኤች ከዛ ኤ ይወስዳል። አምስተኛ ፊደል ላይ ሄ ላይ ደግሞ ምንጊዜ ኤች የሀ ቤተሰብ ኤችን ይወስዳል ባልኳችሁ መሰረት መጀመሪያ ተነባቢ ወይም ኮንሶናንት ኤችን ይወስዳል። ከዛ አይኢን ይወስዳል። አምስተኛ ፊደሎች አይኢን ይወስዳሉ ብያችኋለሁ። ስለዚህ አይኢን እንጨምርበታለን። ኤች አይ ኢ ይሆናል። ከዛ ህ ደግሞ ሳድስ ወይም ስድስተኛ ፊደል ነው። ስለዚህ ተነባቢ ኤችን ብቻ ነው የምንጽፈው። ሌላ ምንም አይነት ቫውል አንጽፍም። ኤች ይሆናል። ስለዚህ እነዚህ ስድስተኛ ፊደሎች ሁሉም የተለያዩ ናቸው። እሺ ሁሉም የተለያዩ ናቸው እንደምታዩቸው ኤችን ብቻ ይወስዳል። ከዛ ሆ ላይ ስንወስድ ደግሞ ኤች ከዛ ሰባተኛ ፊደል ኦ ስለሚወስድ ኦ ኤች ኦ ይሆናል። ኋ ላይ ስንሄድ ኤች ከዛ ዲቃላ ሆሄ ስለሆነ ዩኤን ይጨምራል። ኤች ዩኤ ይሆናል ማለት ነው። በጣም ጥሩ። ከዛ የመጨረሻ የምናያት ፊደል ዛሬ ወና የወ ቤተሰብ ነው። ልክ እንደተለመደው ምን እናደርጋለን? መጀመሪያ
በአማርኛ እንቆጥራለን ማለት ነው። ወ ው ዊ ዋ ዌ ው ዎ። በጣም ጥሩ፣ በጣም አሪፍ። ቀጥለን ወደ እንግሊዘኛ ስንሄድ የወ ቤተሰብ እንግዲህ ሁሉም ጋር ደብሊው ነው የምንጠቀመው። እዚህ ጋር ደግሞ እሺ ኮንሶናንት ወይም ቋሚ ተነባቢዋ ደብሊው ኢዝ ዘ ሞስት ኮመን። ሶ ደብሊው ኮመን ነች ማለት ነው የወ ቤተሰብ ላይ። እሺ የመጀመሪያ ወ ስንል ደብሊውን እንወስዳለን ብያቸዋለሁ። ሁሉም የወ ቤተሰብ ላይ ይህን መሸምደድ ነው። እሺ በደንብ በቃ ቀላል ነው። መሸምደድ ከቻላችሁ ደብሊውን ትወስዳላችሁ። ከዛ የመጀመሪያዎች ሁሉም ኢን ይወስዳሉ አይደል? ስለዚህ መጀመሪያ ፊደል ኢን በጣም ቀላል ነው። እሺ ይህንን በቃ አንድ ሁለቴ ብትሸመድዱት በራሱ የምትይዙት ነገር ነው ማለት ነው። ኢን መጻፍ ነው። ወደ ሁለተኛ ፊደል ስንሄድ ው። እስኪ ንገሩኝ መጀመሪያ ማንን ነው የምጽፉ? ደብሊውን አይደል? ለምን ደብሊውን ትጽፋላችሁ? ደብሊው ለወ ቤተሰብ ምንጊዜም ደብሊውን ትጽፋላችሁ ብያለሁ። ኮንሶናንት ሁለተኛ ፊደል ላይ ቀጥሎ ማንን? ዩን እንጽፋለን። ደብሊው ዩ ይሆናል ማለት ነው። ሶስተኛ ፊደል ዊ ላይ ደግሞ አሁንም ምን ታደርጋላችሁ? ዊ ላይ ከዚህ ጋር ደብሊውን ትጽፋላችሁ። ቀጥሎ አይን ትጽፋላችሁ። ደብሊው አይ ይሆናል ማለት ነው። ከዛ ዋ አራተኛ ፊደል ደግሞ ምንጊዜም ደብሊውን ትጽፋላችሁ ማለት ነው የወ ቤተሰብ ላይ። ቀጥሎ ባውል ኤ አራተኛ ፊደል ኤ ይወስዳል ባልኳችሁ መሰረት ደብሊው ኤ ይሆናል። ከዛ ዌ እቺ ደግሞ አምስተኛ ፊደል ነች። አሁንም ደብሊውን ትጽፋላችሁ ማለት ነው እንደ ማንኛውም የወ ቤተሰብ። እዛ አምስተኛ ፊደል አይን ስለሚገባበት ደብሊው አይ ይሆናል ማለት ነው። ከዛ ው ደግሞ ሳድስ ከሆነች ደብሊው ብቻ ይሆናል ማለት ነው። ምንም አይነት ባውል አያስፈልገውም ብያችኋለሁ ሳድስ ከሆነ። ከዛ ሰባተኛ ፊደል ወ ላይ ስንደርስ ደግሞ ደብሊውን እንጽፋለን መጀመሪያ። ከዛ ሰባተኛ ፊደል ኦ ያስፈልገዋል ማለት ነው። መሰረት ደብሊው ኦ ይሆናል ማለት ነው። በጣም አሪፍ። ስለዚህ የዛሬ ትምህርታችን እንግዲህ ከኘ ጀምሮ እስከ ኦ እስከ ወ ድረስ ያሉትን በደንብ አይተናል ብዬ አስባለሁኝ። እነዚህን በደንብ ደጋግማችሁ ማየት ነው። እሺ በቃ ህጎቹ ልክ ትናንትና እንዳልኳችሁ ህጎቹ ማወቅ ነው። አሁን የኘ ላይ ጂኤንን ሁሉም ጋር ማስገባት ብያችኋለሁ። ከዛ አንደኛ ፊደል ከሆነ ኢ ብያችኋለሁ። ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይን እያረጋችሁ ማስገባት ነው። የአ ቤተሰብ ደግሞ ይለያያል። ሁሉም እነዚህን በልዩ ሁኔታ መሸምደድ ነው አይደለ? በልዩ ሁኔታ ቫውልስ ወይም አናባቢዎች ናቸው እዚህ ጋር እና እነዚህን መሸምደድ ነው በልዩ ሁኔታ። የከቤተሰብ ላይ ደግሞ ሁሉም ጋር ኬን ታስገባላችሁ። ከዛ የመጀመሪያ ፊደል ኢ፣ ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይ እያላችሁ ማስገባት ነው አይደል? በጣም ቀላል ነው። ይህ ደግሞ ልክ እንደ ሀ ቤተሰብ ነው እዚህ ጋር በእንግሊዝኛ ሲጻፍ። የወ ቤተሰብ ደግሞ በቋሚነት ደብሊው ሁሉም ጋር ይገባል። አናባቢያቸው ወይም በቀጣይ ቀጥለን የምንጽፋቸው ግን በህጉ መሰረት አንደኛ ፊደል ኢ፣ ሁለተኛ ፊደል ዩ፣ ሶስተኛ ፊደል አይ፣ አራተኛ ፊደል ኤ እያልን እስከ መጨረሻው ድረስ እነዚህ መጽሐፍ ነው ማለት ነው። እንግዲህ ስድስተኛ ፊደሎች ደግሞ በተለይ ስድስተኛ ፊደሎች አሁን ምንድነው ይለያያሉ። አሁን ኝ ላይ ጂኤን ብቻ ነው የሚሆን፣ ላይ ኢ ብቻ፣ ክ ላይ ኬ ብቻ። እነዚህ አሁን ምንድነው ሁሉም የተለያዩ ናቸው። እነዚህንም ልብ ብላችሁ ማየት ወይም ማንበብ ነው። ስለዚህ እነዚህን ተለማመዱ። ደብተር ላይ እየጻፋችሁ በደንብ ከልሱ። እኔ ባልኳችሁ መሰረት አንብቡ። በእርግጠኝነት ግልጽ ይሆናል ብዬ አስባለሁ። ስለተከታተላችሁ በጣም አመሰግናለሁ። እንግዲህ ቀጣይ ደግሞ ከወ በኋላ ያሉ ፊደሎችን በነገ ትምህርታችን የምንማማር ይሆናል። እስከዛው ግን እነዚህን በደንብ አንብቡ። እሺ አቀላጥፋችሁ በደንብ አቀላጥፋችሁ ማንበብ ወይም ማወቅ ይገባል ማለት ነው። አመሰግናለሁ እንግዲህ ስለተከታተላችሁኝ ለዛሬ ይበቃናል። ስለተከታተላችሁኝ አሁንም በድጋሚ በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ ውድ ቤተሰቦቼ።